ዮኒዬ እንዴት ነህ? ደህና ነሽ ወይ የኔ ውድ አብዬ? እግዚአብሔር ይመስገን። ምንድን ነው ያጠፋሽ? አምሮብሻል። እግዚአብሔር ምስክሬ፣ ጌታ ይክበር። በጣም እየዘመርሽ በፊት ፖስቺ ነበር እና ታፕታፕ እያደረጋችሁ እና እየዘመረች ሁሌ ጌታን የምታመልክ ልጅ ናት። በጣም የምወዳት እና ምንድን ነው ያጠፋሽ? መልሻል። ስራ ቢዚ አድርጎሽ ነው? ቤተሰብ ቢዚ አድርጎ ነው? ምንድን ነው? ዮኒዬ በመጀመሪያ ስለአንተ እግዚአብሔርን አመሰግናለሁ። ከተፈቀደልኝ ጌታን አመሰግናለሁ። አሜን። እግዚአብሔር እንኳንም ማረከክ መማረክ ጥሩ ነው። በእግዚአብሔር ደምድልና እግዚአብሔር መልካም ነው። ድምፅሽ እንትን እያለ ነው ውዴ ያብዬ፣ ድምፅ እስቲ አሁን ይሰማል። እና የጠፋሁበት ምክንያት ስራ የራሴ ተመርቶ ያለው ሌላ ደግሞ በተጨማሪ ደግሞ ትምህርት ጨርሼ ተመርቄያለሁ። ታውቃለህ? ኦ ማይ ጋድ ምን አጥንተሽ? ቢዝነስ ማኔጅመንት። ኦ ጌታ ይባረክ። ኮንግራቹሌሽን። ወይ በጣም ደስ ይላል እናት፣ የኔ ጀግና የኔ ጀግና። ጌታ ይባርክሽና ዋው ጌታ ልዩ ነው። በጣም ጀግና ሴት ነች። በጌታ በጣም የምትደሰች ሰው ነች እና ልቤ ተነክቶላ ነው ሪፖስት አድርገሽ የነበረው ያውም በዓለም እያለሁ ማለት ጓ በምልበት ሰዓት ጌታን የሚያመልኩ እህትና ወንድሞቼን እወዳለሁ። መቼ በማንኛውም እምነት ይሁንና ሪፖስት አድርጋ ነበርና ጠፍታብኛለች። የት ገብታ ነው ብዬ እንትን እላለሁ። እንትኑም ስለ ኮንታክቷም ስላልነበረኝ በእውነት ምንም ማግኘት አልቻልኩም እና የሆነ ጊዜ አይቼ በቅርብ ሪፖስት አድርጌያለሁ። የሆነ መዝሙር አይቼ አይቼ ነበር እና ስራ እንዴት ነው? አሜን አሜን። እኔ ወድ በጣም ደስ ያለ ኔትወርኩ አይሰማም። የተቀመጠበት ቦታ ይመስለኛል ስልክሽ። የሆነ ቦታ አስቀምጡላት ስልኳን። ያብዬ ፎርዋርድልኝ። በጣም በጌታ የበረታች ድንቅ ጀግና ሴት ናት። ዮኒዬ ይሰማል? አሁን ጠይቀው ናዊት ይሰማል? አዎ አሁን ፐርፌክት። እሺ እንትን ነው ሌላ ከሐዋሳ መጥቼ አዲስ አበባ ነኝ ያለሁት። ነገ ትልቅ ፕሮግራም አለ ይዛታለና ምንም ችግር የለም እናቱ። በጣም ድንቅ ሴት። በጣም ነው የምወደው ዮኒዬ፣ በጣም እንደምወድህ ታውቃለህ። አውቃለሁ። እድሉን አላገኘውም እና ባስገባኝ እያልኩ ነበረ እና ዛሬ ቀኔ ስለሆነ ደግሞ ደስ ብሎኛል። እንደዚህ በነፃነት እንዳወራ። እንዴት ታዲያ ቤትሽ ነው፣ የኔ ቤትሽ ነው። ኤኒ ታይም መግባት ትቻለሽ። አንተ መልካም ቅን ሰው ነህ። እግዚአብሔርን ሰው የማትነቅ ሰው ነህ። በጣም ነው ያ ነገር ደግሞ ያኔም እኮ በዓለም ሳለክ ራሱ እንትን ሰውን ታበረታታለህ። ምንም እንትን ብትልም ሰውን ትወዳለህ፣ ሰውን አትንቅም ማለት ነው። እኔ በጣም ያ ነገርክ ደግሞ ልቤን ይገዛኛል ብዙ ጊዜ ማለት ነውና ይሄ መልካምነትክ ደግሞ አይወሰድብክ። ኑር ክፉ አሜን። እግዚአብሔር ያቆየክ ያሰንብትክ። እሱ ግር ስር የቆየ ፍርፋማ ነው። አሜን። ምንድነው እንደዚህ ጀግና ሊያደርግሽ የቻለው ሊያበረታሽ የቻለው? ምክንያቱም እኛ ሀገር ላይ ብዙ አይነት ነገሮች አሉ። ብዙ እንደምትለው ይሄ ልልሽ አልችልም እና በርትተሽ ያንን ሁላ አልፈሽ ለዚህ እንድትበቂ ያደረገሽ ነገር ምንድን ነው? ሌሎቹ እንዲማሩ ሌሎች ወንድሞቼ ከአንቺ ምን ይማራሉ? እስቲ ንገሪኝ። እንደዚህ ሆኜ መፈጠሬን ማንንም አልወቅስም፣ ቤተሰቦችንም አልወቅስም፣ እናቴን አባቴን አልወቅስም፣ ፈጣሪንም አልወቅስም። እግዚአብሔር ዩኒክ አድርጎ በዓላማው ፈጥሮኛል፣ ማንንም እንደሚፈጥር ማለት ነው። እና አንድ መጽሐፍ ቅዱስ ውስጥ እንደውም ከልቤ የማይጠፋለ እና እግዚአብሔር በምኩራብ ሲያስተምር ሲኖር ምን አሉት? ኃጢአት የሰራ ማን ነው? ቤተሰቡ ነው ወይስ ልጁ ነው ሲል የእግዚአብሔር ክብር ሊገለጥበት ነው ያለውና ለእግዚአብሔር ክብር ሊገለጥበት ነው። ለከእግዚአብሔር ወደዚህ ምድር የመምጣት ወይም ወደዚህ ምድር ለመምጣት እናቴና አባቴ አላማ ሆኑ እንጂ ለከእግዚአብሔር ያቀኛል። ከእናቴ ማዕፀን ሳልወጣ ገና ለመሰራትም እቅድ ሳለው እግዚአብሔር ያቀኛል። እና ታውቃለህ ኢትዮጵያ ውስጥ እንደዚህ አካል ጉዳተኛ በነፃነት እንደዚህ ራሱን ሀሳብ አይገልጽም። ትችት አለ። መጀመሪያ ጊዜ በጣም ህይወት ከብዳኝ ነበረ።
ወደ ዩኒቨርሲቲ ራሱ መሄድ አልፈልግም ብዬ በጣም ከእግዚአብሔር ጋር የተሟገትኩበት ጊዜ ነበር። ቤተሰቦቼን በጣም አስቸግሬያቸው ነበር። እንዴት ራሴን ለራሴ እድል ሰጣለሁ? እግዚአብሔር ይረዳሻል ትለኛለች እናቴ። በጣም ተስፋ አትቆርጥም። እኔ ላይ በጣም ነገ ትልቅ ቦታ ትደርሻለሽ፣ ዛሬ የፈጠረሽ አምላክ ለነገም ያኖርሻል፣ ተስፋ ይሰጥሻል፣ እሱም ብቻ ታምኚ ትለኝ ነበር፣ ጸልይ ትለኝ ነበር። እና እሺ ያለ አንቺ እንዴት መኖር እችላለሁ? እሷ ናት ጋይድ የምታደርገኝ፣ እሷ ናት የምትረዳኝ፣ እሷ ናት የምታለብሰኝ። እና ምንድነው በህይወት የተማርኩት እኔ ከተፈጠርኩ በኋላ ከተወለድኩ በኋላ ቀጣይ ወንድሜ ነው የተወለደውና ከወንድም ቀጥሎ ደግሞ ማዘር እሳልልሃለሁ ለአንተ የአብን የምታግዝ ሴት ስጠኝ ብላ ትሳልለት ነበር፣ ለእግዚአብሔር ትጸልይለት ነበርና እግዚአብሔር የጸሎቷን ሰማ። እህት ቆንጆ እህት ተሰጠኝ። እንግዲህ እህቴ ወደዚህ ወደ ሐዋሳ ዩኒቨርሲቲ ሲደርሰኝ ስመጣ በጣም ትንሽ ልጅ ነበረች፣ ራሷን አታውቅም ብዙም ማለት እንኳን እኔን ልትመራኝና ብዙም እንትን የላትምና በቃ የሰጠኝ እግዚአብሔር ለዚህ ቀን ነው ትል ነበር እናቴና እህቴን እግዚአብሔር ያኑርልኝ። አሁንም እሷ ጋር ስታደርገኝ በጣም በቃ ቀን በቀን ጸልያለሁ። ይሁንዬ በጣም ፈተናዎች ደግሞ ሞር እንዴት ነው የሚበዙ? ስጸልይ ፈተናዎች ይበዛሉ። በጣም በቃ ይከብደኛል አንዳንድ ጊዜ። ግን በዛ ህይወት ውስጥ ራሴን ለማጥፋት አንድ ቀንም ሞክሬ አላውቅም። ሞትኩ ብዬም አንድም ቀንም ሞክሬ አላውቅም። አንድም ቀን ማለት ነውና የእግዚአብሔር ተስፋ እግዚአብሔር የሚሰጠኝ ተስፋ በቃ ልጄ ትልቅ ቦታ ትደርሻለሽ፣ ትልልቅ መድረኮችን ሰጥሻለሁ፣ ትልልቅ መድረኮች ላይ እኔን ታውሪልኛለሽ ይለኛል እግዚአብሔር ማለት ነውና በቃ ያ ነገር በቃ ቀን በቀን እየጨመረ መጣ። በቃ ለእግዚአብሔር ያለኝ ፍቅር እየጨመረ መጣ። እግዚአብሔር እንደሚወደኝ ማንም ከሞተልኝ በላይ እንደማይወደኝ ሲገባኝ የእግዚአብሔር መውደድ ደግሞ ራሴን እንድገዛ አደረገኝ ማለት ነውና አንቺ ቆማጣ ሲሉኝ ወንጌል ይዤ ስሰብክ ራሱ አንቺ ቆማጣ ይሉኛል። ወንጌል ይዤ ማለት አስባቸው ወንጌል ይዛችሁ ስትወጡ አንቺን ይፈውስና እኔ ጌታን እቀበላለሁ ይላል። ውይ አንተ አልዳንክም፣ ውስጥህ መዳን አለብህ። ከላይ ጉዳይ ጋር እግዚአብሔር የለውም። አንተን ብቻ እግዚአብሔር የውስጥህን አካል ይፈውስላለሁ። ከላይ ቁምጥና ይልቅ የአእምሮ ቁምጥና ከባድ ነው፣ ያልተመለሰለት ጥያቄ ስለሆነ ማለት ነውና ከዛን እግዚአብሔርን ደግሞ በቃ ስጸልይ ትልቅ ፈተናዎች ይመጣሉ። አንዳንድ ጊዜ መንገድ ላይ የሚሰርቡኝ ሊነቅፉኝ የሚችሉ አሉ። አንዳንድ ጊዜ ደግሞ በቃ ሲስተር ክላስ ሄዳለች የፈረቀደለች ሙሉ ቀን ነውና ልብሴን ማን ያለብሰኛል እያልኩት ከትምህርት ቤት ይመጣል። እንደ ሕፃን ነው በቃ የምሳቀቀው ማለት ነውና እንደ እሳቅ በቃ ማን ነው የሚመጣው? ግን እግዚአብሔር መላእክቶችን ያዘጋጅልኛል። እግዚአብሔር ለኔ መላእክቶችን ያዘጋጅልኝ። ምን አይነት መላእክቶች ነው የሚያዘጋጁልኝ ታውቃላችሁ? የሚያጽናናኝን መዝሙር ይሰጠኛል እግዚአብሔር። በቃ የአዜብ ኃይሉ ፈራለው ድምጽክ ሲጠፋ የሚለው መዝሙር በጣም ለረጅም ዓመት ስሰማ ነበር። ከዛን እግዚአብሔር ደግሞ ምን ያደርግልኛል? ሁሌ እህቴ ከኔ ጋር ላትኖር ትችላለች፣ የራሷ ህይወት ይኖራታል። ነገ ከኔ ጋር ላትኖር ትችላለች። ያ ችግሮችሽን መጋፈጥ አለብሽ፣ ግን እጅ አትርጪ ይለኛል ውስጤ ማለት ነው። ከነዚህ ሁሉ ውስጥ ማለት ነውና ምን አደረግኩ? አንድ ቀን እህቴ ቆየችብኝና አሰላሰልኩ። ልብሴን እንዴት አድርጌ መቀየር እንዳለብኝ፣ እንዴት አድርጌ ራሴን ራን አድርጌ መምራት እንዳለብኝ ለራሴ ተናገርኩ። የማይቆይ የማይዘገይ አምላክ ችግሮችን ሲያመጣ ደግሞ ከነሶሩ ጋር ነው። በቃ ብቻውን ችግር አያመጣም። ችግሮች ከመፍትሄዎች ጋር ነው የሚመጣው። ለኔ ችግሮች ከኔ በታች ሊሆኑ እንጂ ከእግዚአብሔር መልስ በላይ አይሆንም። ገባችሁ? ብዙ ጊዜም ፈተና ስታልፉበት ለእናንተ ከእናንተ በላይ ሊሆን ይችላል፣ ግን ከእግዚአብሔር መልስ በላይ አይሆንም። እግዚአብሔር እንደዚህ አድርጎ የፈጠረኝ አምላክ ነገ ለብዙዎች ትውልድ መፍትሄ እያደረገኝ እንደሆነ እየቀረጸኝ እንደሆነ ገባኝ። በዛ ቻሌንጅ ውስጥ ሳልፍ ማለት ነው። አስባችሁትም እንዴ አንተ ሆኜ እንዴት ፈተና ይመጣብኛል ልል ይችላል። ኮንፊደንስ ሊኖረኝ ይችላል። በዓለም ሳለ ፈተና ይኖርባቸዋል ብሏል። በቃ ፈተና ከእግዚአብሔር ጋር መሆን ስትራግል የምታደርግበት ስትራግል ሊኖር ይችላል። ግን እንዴት አድርገህ ማለፍ እንዳለብህ ነው። እንዴት አድርጌ ለራሴ ለችግሮቼ እንዴት መፍትሄ መስጠት እንዳለብኝ። እኔ ብቻ ችግር ልሆን አልችልም። ባለውበት አካባቢ ባለውበት ሀገር እኔ እንደዚህ ሆኜ መፈጠሪ ችግር ልፈጠር አልችልም። ለችግሮቼ እንዴት አድርጌ ሶልቭ ማድረግ እንዳለብኝ ከራሴ ጋር መማከር ጀመርኩ። እግዚአብሔር የማይቆይ አምላክ ከተፋለልኝ ይሁንዬ በራሴ መልበስ ጀመርኩ። በራሴ ማጌጥ ጀመርኩ። ቆንጆኝ መውጣት ጀመርኩ። ባለኝ ነገር ማመስገን ጀመርኩ። ታውቃላችሁ እንትን ነው ባላችሁ ነገር ስታመሰግኑ ይጨመርላችኋል እንጂ አይቀነስላችሁም። ችግር ላይ ሆናችሁ ስታመሰግኑ ደግሞ ይበልጥ ትልቅ በረከትን ታገኛላችሁ እንጂ አትጎሉበት። ለዛም ነው ኢዮብን ያ ሁሉ ነገር ከወሰደበት በኋላ የገዛ ሚስቱ ምን አለች? አንድም ቀን ሰርበህ አትሞትም ነው ያለችው። ከተወሰደበት ክብር ይልቅ የመጣ ክብር በለጠ ለኢዮብ ማለት ነው። አያችሁ አንዳንድ ጊዜ እግዚአብሔር ነገሮችን ሁሉ ወስዶ ከሱ ጋር እንድናወራ ይፈልገናል። ገባችሁ? ሁሉን ነገር ማድረግ የሚችል አምላክ ነው። ፓወር አለው። በቃ ለኔ አቃተኝ እንጂ ለሱ አያቅተው። እና አሁን
አጠገቤ እያለ ራሱ ቆማጣ ሲል ኖርማል ማድረግ ጀመርኩ። በፊት አለቅሳለሁ። በቃ ቤት በሬን ዘግቼ እንደዚህ መሆኜ አይከብድም እንደ ህይወትን እላለሁ። እንደዚህ መሆኜ ራሱ እሰደባለሁ እላለሁ። አንዳንዴ ግን እግዚአብሔር ለካ እየቀረጸኝ ነው፣ እየሰራኝ ነው። ሸክላ ሰሪ በእጁ እንዳለ እንደወደድ አድርጎ እንደሚሰራ ሁሉ ለካ እግዚአብሔር ቆንጆ አድርጎ እየቀረጸኝ ነው። አቋም ያለኝ በራሴ እንድተማመን ትዕግስት ያለኝ ልጅ እያደረገኝ እንደሆነ ገባኝ ማለት ነውና ይሁን እንጂ አሁን ብታይ ብዙ ሰዎች እኔ ሊሰሙኝ ይመጣል። በፊት እኮ ስሙኝ ብዬ ቁጭ አድርጌያቸው ማይሰሙኝ ሰዎች አሉ። አሁን ግን ልንሰማሽ እንወዳለን። ጊዜው አያችሁ፣ ጊዜና ሲዝን በጊዜው ነገሮችን ውብ አድርጎ የሚሰራ አምላክ ለካ ጊዜ አለው፣ ቀን አለው። በጣም በቃ ለምን እንደዚህ ሆንኩ ለምን ተፈጠርኩ ብዬ ያጉረመረምኩበትን ቀን ቢሰጠኝ እድሉ ማለት ነው ይሁንዬ አስተካክለዋለሁ ብዬ አስባለሁ በህይወቴ ዘመን። ከዛ ምን ይመጣል ታውቃላችሁ? ጠላሽኩሽ ትዳር ይላል። ጊዜሽ መጣ ትዳር ሊል ይችላል። ትዳር የሚሰጥ እግዚአብሔር ነው። በጊዜ ነገሮችን ውብ ደግ አምላክ ደግሞ ትዳርን ይሰጣል። ገባችሁ? ትዳርም ጊዜ አለው፣ ለሁሉም ጊዜ አለው። በቃ ደካማ ጎኔን ይፈልጋል ጠላት። እኔ ደግሞ ደካማ ጎኔን ለጠላት አላሳይም፣ ከእግሩ ስር ነው መሆኑ። ለምን? ብዙ መፍትሄ አለኝ፣ ብዙ መፍትሄ አለ እግዚአብሔር ስር እና በቃ እግዚአብሔር ይመስገን። ይሁን ደስተኛ ነኝ። ሰው አቢ እንኳን እጄንም እግሬንም አድርገኝ አልኩት እኮ ለምንድን ተቀማል የማይገባኝ ክብር አሳየ። የማይገባኝን ክብር ለኔ የማይገባኝን ክብር እግዚአብሔር ሰጠኝ። ገባችሁ? አንዳንድ ጊዜ በቃ ጠላትም ሁኔታዎቻችሁን ጉለታችሁን እያሳየ ተስፋ እንድትቆርጡበት ያደርጋል። ግን እግዚአብሔር ይወዳችኋል። እውነት እኔን የወደደኝ አምላክ እናንተንም ይወዳል። እኔን ከትቢያ ያነሳኝ የመረጠኝ አምላክ እናንተንም ይመርጣችሁ። ስለዚህ እንድች ብላችሁ ተስፋ አትቁረጡ። እንድች ብላችሁ እጅም አትስጡ። ታውቃላችሁ ዛሬ የሆነ ምሳሌ ልስጣችሁ። በጣም ወደ 12 ሰዓት ሊነጋጋ ሲል ድቅድቅ ያለ ጨለማ ይመጣል። በጣም በቃ ማይነጋ ይመስላል፣ ድቅድቅ ይላል። ከዛ ምን ይላል? 12 ሰዓት ሲሆን በጣም በቃ ብርሃኑ እጥፍ ይመጣል ማለት ነው። እንደዛም ነው ህይወታችን ማለት ነው። ሊነጋጋ ሲል በጣም ድቅድቅ ይላል፣ ይዘጋጋል ነገሮች። አጠገባችሁን ተመካችሁ ሰዎች ላይደርስላችሁ ይችላል፣ ግን እግዚአብሔር ይወዳችኋል። የሆነ የሌላ ጥያቄም ካለ ጠይቀኝ፣ የቻልኩትን ያህል። ድንቅ እንትን የሰጠሽ ጥበብ ገባሽ? ትልቁ ነገር እግዚአብሔር ለማንም እኔ ቢሰጥ የምመኘው እኔ ጥበብን ነው። አንቺ ጥበብን የተሰጠሽ በቃ ማስተዋል ጥበብን ሰጥቶሻል። በእኛ ሀገር ላይ በተለይ ቅድም በጣም ልቤን የነካው ነገር ጌታን እያመሰገንሽበት ባለበት ሰዓት የሚጽፉት ነገር እንደው ተሳድበሽ ቢሆን የሆነ ነገር አድርገሽ ቢሆን እሰየው ዩ ዲዘርቭ ትላል። አምላክሽን እያመሰገንሽበት ባለበት እንደዛ አይነት ኮመንቶች ሲሉ ሳይ ነው እንደ ሰው ያማል። ወይ የሚሳደብ ሰው ወይ ተንኮል የሚያስብ ሰው ምን ተብሎ ቢሆን እኔ እረዳል። ገባሽ? ላቀበልሽው ነገር የሚሰጥሽ ምላሽ ጌታን ማመስገኗ ማጽናኛ። እኔ በአንቺ ተጽናንቻለሁ። ያንቺን ሪፖስት ሳደርግ የነበረው አንቺ ውስጥ ያለው አምላክን አይቼ በጣም ተባርኬበታል። እውነት ነው የምልሽ፣ ለእኔ ብቻ ሳይሆን ብዙዎች የሚባረኩበት አንቺን በጣም እንደዚህ ውብ አድርጎ አንቺ ተባርከሽ ሌሎችን እንዲባረኩ ማድረግ የቻልሽ አስቢው። በዛ ሰዓት ነው እኔ ወይኔ እንዴት የተባረከች ልጅ ናት እግዚአብሔር በሚያውቀው ምን አይነት ናት ብዬ ነው ዱዌት ያደረኩት። በጣም ተደስቼብሽ ማለት ነው እና